እናት በእርግዝና ጊዜ መመገብ ካሉባት ምግቦች መካከል ሳትመገብ በመቅረቷ ለወደፊት የሚወለደው ልጅ ላይ ከዛም አልፎ ደግሞ እናትየዋ ላይ የጤና ጠንክ ሊፈጠር ይችላል። እናት በእርግዝና ጊዜ የምትመገባቸው ምግቦች ለወደፊት ለሚወለደው ልጅ የአእምሮ ጤናውን፣ በሽታ የመከላከል አቅሙን ከዛ በተጨማሪ ደግሞ አጠቃላይ ጥንካሬውንና እድገቱን ይጨምርለታል። በዛሬ ቪዲዮ እናት በእርግዝና ጊዜ መመገብ ያሉባትን የምግብ አይነቶች እነግራችኋለሁ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ ለተጨማሪ ጤና ነክ መረጃዎች ቤተሰባችንን ይቀላቀሉ። እንግዲህ በእርግዝና ጊዜ በጣም በከፍተኛ ደረጃ የስነ ምግብ ፍላጎት ሴቶች ላይ የሚታይበት ወይንም ደግሞ በጣም ስነ ምግቧን አስተካክላ ለልጁም ለሷም ጤንነት የምትዘጋጅበት ጊዜ ነው ማለት ነው። እንግዲህ ከዚህ በፊት ራሷን አጥግባ ራሷን ኃይል ምንጭ የሚሆናትን የምግብ አይነቶችን ነበር የምትመገበው። በእርግዝና ጊዜ ግን ሁለት እንደሆነች አስባ የምትመገባቸውን ምግቦች መጠን በመጨመርም ቢሆን ይችላል፣ በቫይታሚንስ በሚነራልስ የበለጸጉ የምግብ አይነቶችን በመመገብ ልጁንም እሷንም ጤናማ ማድረግ ትችላለች ማለት ነው። እንግዲህ በእርግዝና ጊዜ እናቶች መመገብ ካሉባቸው የምግብ አይነቶች መካከል የመጀመሪያው ምንድነው? አይረን ያለባቸውን የምግብ አይነቶችን በእርግዝና ጊዜ እናት መመገብ አለባት ማለት ነው። ይህ ደግሞ ምንድነው የሚያደርገው? አኒሚያ ወይንም የደም ማነስን ይከላከልላታል። ከዛ ባሻገር ደግሞ የእንግዲህ ልጁን እድገት በከፍተኛ ሁኔታ ይጨምራል። ከዛ ባሻገር ደግሞ የአይረን የምንለው በሰውነታችን ውስጥ ኦክሲጅንን የማንቀሳቀስ ኃይል አለው። ከዛ በተጨማሪ ደግሞ የድካም ስሜት በእርግዝና ጊዜ የሚከሰተውን የድካም ስሜት፣ የመደንዘዝ፣ የማዞር ስሜት እንዲቀንስላት ያደርጋል። ከነዚህ አይረን ያለባቸው ምግቦች መካከል ደግሞ ቀይ ስጋ፣ እንቁላል፣ ቀይ ጤፍ፣ ምስር፣ ስፒናች ተጠቃሽ ናቸው። በሁለተኛ ደረጃ የምናየው እናት መመገብ ካሉባት የምግብ አይነቶች መካከል ደግሞ ካልሲየም ያለባቸውን የምግብ አይነቶች ነው። ይህ ደግሞ ጥቅሙ ምንድነው ስንል በእርግዝና ጊዜ የልጁን አጥንት፣ ጥርስ ግንባታ ላይ ትልቅ አስተዋጽኦ ያደርጋል። ይህ ካልሲየም ያለባቸው የምግብ አይነቶች ማለት ነው። ከዛ በተጨማሪ ደግሞ እናትየዋ ካልሲየም ያለባቸውን የምግብ አይነቶች ሳትጠቀም ስትቀር ከራሷ ተቀንሶ ከራሷ አጥንት እየተቦረቦረ ወይንም እየተሸረሸረ ወደ ልጁ ካልሲየም አቅርቦት ይሄዳል ማለት ነው። ስለዚህ ያ እንዳይከሰት የእናትየዋን አጥንት ለመጠበቅ ካልሲየም ያለባቸውን የምግብ አይነቶች በእርግዝናዋ ጊዜ በመመገብ ይህን ችግር ማቅረፍ ትችላለች። ከነዛ ካልሲየም ያለባቸው የምግብ አይነቶች መካከል የመጀመሪያው ወተት እና የወተት ተዋጽኦ ናቸው። ከዛ በተጨማሪ ደግሞ እነዚህ ብሮኮሊ፣ አልሞንድ ተጠቃሽ ናቸው። በሶስተኛ የምናየው ለእናትየዋም ለልጁም አስፈላጊ የሆነ ወሳኝ የምግብ አይነት ደግሞ እነዚህ ፎሌት ወይንም ቫይታሚን ቢ9 ያለባቸውን የምግብ አይነቶች እናትየዋ ብትመከር በጣም ተመራጭ ነው ማለት ነው። ምክንያቱም ምንድነው ይህ እንግዲህ በውስጡ ከፍተኛ የሆነ ለልጁ ጤና ጠቃሚ የሆነ የንጥረ ነገር አይነት ይዟል። በምስሉ ላይ እንደምትመለከቱት ኒውራል ቲዩብ ዲፌክት ወይንም የነርቭ ቧንቧ ጉድለት የሚባለውን ችግር ህፃኑ ላይ እንዳይከሰትበት ያደርጋል ማለት ነው እነዚህን የምግብ አይነቶች ስትመገብ። ከዛ በተጨማሪ ደግሞ የነርቭ ስርዓትን በስነ ስርዓት እንዲካሄድ በማድረግ ጤናማ የሆነ ልጅ እንዲወለድ ያደርጋል። ከዛ በተጨማሪ ደግሞ የህዋሶችን የመከፋፈል ሂደት፣ የመባዛት ሂደት ይደግፋል ማለት ነው። ከነዛ የምግብ አይነቶች መካከል ደግሞ ስፒናች፣ አቮካዶ እና ደግሞ ሽምብራ ተጠቃሽ ናቸው። በአራተኛ ደረጃ የምናየው የምግብ አይነት ደግሞ ምንድነው? እነዚህ በጣም በከፍተኛ ሁኔታ ፕሮቲን ያለባቸውን የምግብ አይነቶች መመገብ ለእናትየዋም ለልጁም ጤና በጣም ወሳኝ ነው ማለት ነው በእርግዝና ጊዜ። ምክንያቱም ምንድነው የሚያደርገው የህፃኑን የጡንቻ የማደግ ሂደት፣ የአካል ክፍሎቹን የማደግ ሂደት በከፍተኛ ደረጃ በመደገፍ ልጁ ጤናማ የሆነ የእድገት ጊዜ እንዲኖረው ያደርጋል። ከዛ በተጨማሪ ደግሞ የእናትየዋን ጡንቻ በማጠንከር ልጁን በምትሸከምበት ጊዜ ለወደፊት የድካም ስሜት እንዳይሰማት በማድረግ ጠንካራና ጤናማ እንድትሆን ያደርጋታል። ከዛ በተጨማሪ ደግሞ ፕሮቲን ያለባቸው የምግብ አይነቶች የደም የስኳር መጠኗን ያመጣጠንላታል። ከነዛ የምግብ አይነቶች መካከል ደግሞ እነዚህ እንቁላል፣ ወተት፣ አሳ፣ የዶሮ ስጋ ተጠቃሽ ናቸው። ከእንስሳት ተዋጽኦ የምናገኛቸው ናቸው። እነዚህ ከእጽዋት ተዋጽኦ የምናገኛቸው የፕሮቲን አይነት ደግሞ ባቄላ፣ ሽምብራ፣ ምስር ተጠቃሽ ናቸው።
በአምስተኛ ደረጃ የምናየው የምግብ አይነት ደግሞ ኦሜጋ 3 ፋቲ አሲድ ያለባቸው የምግብ አይነቶች ናቸው። እነዚህ በጣም በከፍተኛ ሁኔታ የልጁን የአይምሮ እድገት በከፍተኛ ሁኔታ ይደግፍለታል። ከዛ በተጨማሪ ደግሞ የእይታ ጥራቱን በከፍተኛ ሁኔታ የተሻሻለና ጥሩ እይታ እንዲኖረው ያደርጋል። ከዛ በተጨማሪ ደግሞ ዲፕሬሽን ወይንም የመጨነቅ ሂደት በእናትየዋ ላይ በእርግዝና ጊዜ የሚከሰተውን የመጨነቅ ሂደትን እንዲቀንስላት ያደርጋል ማለት ነው። ስለዚህ ልጃችሁ ጤናማና ወይንም ደግሞ አስተዋይ ልጅ እና ደግሞ ስማርት ልጅ እንዲሆን ከፈልጋችሁ ኦሜጋ 3 ፋቲ አሲድ ያለባቸውን ምግቦች መመገብ ወሳኝ ነው ማለት ነው። ከነዚህ የምግብ አይነቶች መካከል ደግሞ አሳ፣ ተልባ፣ የቺያ ዘሮች እና ደግሞ እነዚህ ነት ኦቾሎኒ ተጠቃሽ ናቸው። በስድስተኛ ደረጃ የምናየው ለእናትየዋ በእርግዝና ጊዜ መመገብ ካለባት የምግብ አይነቶች መካከል ደግሞ አዮዲን በከፍተኛ ሁኔታ አዮዲን ያለባቸውን የምግብ አይነቶች እናትየዋ ብትመገብ ለልጁ ጤና ለሷም ጤና ጠቃሚ ነው ማለት ነው። ምንድነው ስንል ጥቅሙ ደግሞ የልጁን የአይምሮ እድገት በከፍተኛ ሁኔታ በመደገፍ በጣም ጠንካራ የሆነ አይምሮ እንዲኖረው ያደርጋል። ከዛ በተጨማሪ ደግሞ የነርቭ ስርዓቱን ይደግፍለታል። ጤናማ ሆኖ እንዲቆይ በማድረግ የመማር ለወደፊት ተወልዶ ልጁ በሚያድግበት ጊዜ ትምህርት ያለመቀበል ሂደት እንዳይኖር ዝቅተኛ የሆነ አይኪው እንዳይኖረው ያደርጋል ማለት ነው። ከዛ በተጨማሪ ደግሞ የእናትየዋን የታይሮይድ ሆርሞን በማነቃቃት ጤናማ እንዲሆን ያደርጋል ማለት ነው። ከነዚህ የምግብ አይነቶች መካከል ደግሞ እነዚህ በሱቅ ላይ የሚሸጠው አዮዳይዝድ ሳልት ወይንም በአዮዲን የበለጸገ የጨው አይነትን በመግዛት ቤታችሁ ላይ በዛኛው በአዮዲን ባልበለጸገው ጨው በመተካት መጠቀም ትችላላችሁ። በሰባተኛ ደረጃ የምናየው የምግብ አይነት ደግሞ ቫይታሚን ዲ ያለባቸውን የምግብ አይነቶች እናትየዋ ብትመገብ ለልጁ በጣም ጠቃሚ ነው ማለት ነው። ከዛ የጤና ጥቅሞች መካከል ካልሲየም አብዞርቢሽን ወይንም ቅድም እንዳልኳችሁ ለአጥንት ጥንካሬ ወሳኝ የሆነውን የንጥረ ነገር አይነት ካልሲየም የሚባለውን በሰውነቷ ውስጥ እንዲመጠጥና ስራ ላይ እንዲውል ያደርጋል ማለት ነው። የአጥንት የመሳሳት ሂደትን እንዲቀንስ ያደርጋል። የበሽታ የመከላከል አቅምን ይጨምራል። ቫይታሚን ዲ ከየት ነው ምንጩ ስንል ደግሞ ዋነኛ የቫይታሚን ምንጭ ምንድነው? የፀሐይ ብርሃን ነው። ከፍተኛ የሆነ የፀሐይ ብርሃን ማግኘት ለቫይታሚን ዲ እጥረት ያለንን ተጋላጭነት ይቀንሳል። ከዛ በተጨማሪ ወተት፣ እንቁላል ከፍተኛ የሆነ ቫይታሚን ዲ ይዘዋል። ስምንተኛ ላይ የምናየው ደግሞ ፋይበር ያለባቸው ወይንም አሰር ያለባቸውን የምግብ አይነቶች መመገብ ለእናትየዋም ለልጁም ጤና ጠቃሚ ነው ማለት ነው። ምክንያቱም በእርግዝና ጊዜ ለእናትየዋ በጣም የተቀዛቀዘ የምግብ የመፈጨት ሂደት ሊያጋጥማት ይችላል። ጨጓራ ህመም ሊያጋጥማት ይችላል። ስለዚህ እነዛን ነገር ለመቅረፍ ፋይበር ያለባቸውን ወይ አሰር ያለባቸውን የምግብ አይነቶች መመገብ በከፍተኛ ሁኔታ ጨጓራ እንዲሰራ የአንጀት ጤናዋ እንዲጠበቅ ያደርጋል። ከዛ በተጨማሪ ደግሞ በእርግዝና ጊዜ ሊከሰት የሚችለውን የሆድ ድርቀት በከፍተኛ ሁኔታ የመቀነስ ትልቅ ኃይል አለው። ከነዚህ የምግብ አይነቶች መካከል ደግሞ ፍራፍሬዎችን፣ አትክልቶችን፣ ያልተፈተገ እህል ዘሮችን መጠቀም ፋይበርን እንድናገኝ ያደርገናል። እንግዲህ እናት በእርግዝና ጊዜ ትኩረት ሰጥታ የአመጋገብ ስርዓቷን መቀየር ለልጁ ጤና ለሷም ጤና በጣም በከፍተኛ ሁኔታ ይጠቅማታል ማለት ነው። ስለዚህ እነዚህን የጠቀስኩልሽን የምግብ አይነቶች በመመገብ ጤናማ የሆነ ልጅ ከዛም አልፎ ደግሞ ጤናማ የሆነ እናት መገንባት እንችላለን ማለት ነው። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ።